በዓለም አቀፍም ይሁን በሀገር ደረጃ የሰው ልጅ ህይወት በመቅጠፍ ከፍተኛውን ድርሻ ከያዙ በሽታዎች ባልተናነሰ መልኩ በትራፊክ አደጋ የሚጠፋው ህይወትና የሚወድመው ንብረት መጠን በእጅጉ አሳሳቢ ሆኗል። ይህንን ለማስቆም ካልሆነም ለመቀነስ እንዲያስችል በሚመለከታቸው አካላት በርካታ ጥናቶች እየተደረጉ ይገኛሉ። ከነዚህም ጥናቶች መካከል አንዱ የሆነውና በምርምር የተደገፈ አዋጅና መመሪያ ማውጣትም ይገኝበታል። ይህ ተግባር እንደ ሀገር ወጥቶ ስራ ላይ የዋለ ሲሆን የከፋ ዞን በክልል ደረጃ የወረደለትን አዋጅ አተገባበሩ ምን እንደሚመስል ለመዳሰስ የሚያስችል አንድ መሰናዶ አዘጋጅተናል። ቀደም ሲል እንደጠቆምነው በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለውን ነው የዜጎችን ህይወትና ንብረት ለመታደግ የተሻለ ነው የተባለው አዋጅ 557/2016ን እንዲህ ቃኝተናል። እስከ ዝግጅታችን ፍጻሜ አብሮነታችሁ አይለየን። እንግዲህ ከፌደራል ሚኒስትሮች ምክር ቤት ውሳኔ ተከትሎ በክልል ደረጃ በተሰጠን ኦሪየንቴሽን ወደ ስራ እንድንገባ የመጣ የመንገድ ትራፊክ ደህንነት መቆጣጠሪያ ደንብ አለ። ደንብ 577/2016 ይህን ደንብ ወደ በዞናችን ተጨባጭ 5 ከተሞችና 12 የገጠር ወረዳዎች አሉን። 17 መዋቅሮች የዞን ማዕከልን ጨምሮ 18 መዋቅሮች ደንቡ ላይ ከየመዋቅሩ የተውጣጡ የትራንስፖርትና የፖሊስ ኃላፊዎችና የዘርፉ ባለሙያዎች በተገኙበት ስልጠና ሰጥተናል። ያን ስልጠና ወስደው በየደረጃው ላሉ ለዚህ ስራ ፈጻሚዎችና አስፈጻሚዎች በተዋረድ በሁለቱም ተቋማት በኩል የወረደበት ሁኔታ ነው ያለው። እንግዲህ እኛ ይህን ስልጠና በአግባቡ ግንዛቤ ለትራንስፖርት ማህበራት እንደዚሁም ለሚመለከታቸው የስራ ዘርፎች በየደረጃው ካወረድን በኋላ ደንቡን ወደ ተግባር ለማዋል ወደ ቁጥጥር ስራ ለመግባት መጀመሪያ ከግንዛቤ አኳያ አሽከርካሪዎች ስልጠና መውሰድ አለባቸው በሚል የታድሶ ስልጠና በዞናችን 3 ማዕከላት ቦንጋ፣ ሺሾንዴና ዳካ ማዕከል ላይ 4200 በላይ የመንግስትና የግል የድርጅት ተቋማት አሽከርካሪዎች ስልጠና እንዲያገኙ ያደረግንበት ሁኔታ ነው ያለው። ጥሩ ነው፣ ለኛ በመሆኑ ጥሩ ነው። ቤልትም እያሰርን ነው። ከዚህም በፊት ቤልት አናስርም፣ ትራፊክ ሲናይ ብቻ ነው የምናስረው። አሁን ግን ሁሉም ቦታ በቃ ልምድ ሆኖብናል። አሁን ትራፊክ ቢኖርም ባይኖርም እያሰርን። አሁን እንደ ቦንጋ ከተማ አስተዳደር አሁን በተለይ መንገድ ትራንስፖርት እያደረገ ያለው ጥረት በጣም ጥሩና የሚያስደስት ነው። ነገር ግን ይሄም ነገር የተፈጠረው ምንድነው? አንደኛ የነዳጅ ወይም ቤንዚን አቅርቦት ጋር ተያይዞ ባለው እጥረት ነው የዋጋ ችግር ሊፈጠር የሚችለው። ይህንንም ያው መንግስት ባመጣው አሁን እንደ ቦንጋ ከተማ አስተዳደር ወደ 10 የሚሆኑ ታክሲዎችን ከተማ አስተዳደሩ በየቦታው በየፌርማታው መድቦ ይገኛል። ለዚህም ደግሞ አቅመ ደካሞቹን የትኛውም ሰው በፍላጎቱ መሰረት አቅሙን በሚያማጥን መልኩ መሳፈር ይችላል። ከመግባት ምን ሲያጠፋ ምን ያስቀጣል የሚለውን በአግባቡ ግንዛቤ እንዲያገኙ ካደረግን በኋላ በተለይ ደንቡም ትኩረት የሚያደርገው ትራፊክ አደጋ ላይ ነው። እንግዲህ እንደ ሀገርም እንደ ክልልም ሆነ እንደ ዞናችን የትራፊክ አደጋ የሚገለው የሰው ቁጥር በሌሎች ወረርሽኞች በሌሎች በሽታዎች ከሚመጣ የሞት አደጋ የበለጠ ነው ብሎ መውሰድ ይቻላል። ያለማጋነን በሚሊዮኖች የሚቆጠር የንብረት ውድመት እየተከሰተ ያለበት ሁኔታ ነው ያለው። ደግሞ ዞናችን ሰፊ የአስፓልት ሌሎች ዞኖች ወደ ሌሎች ክልሎች ኢቭን የጎረቤት ሀገር ማቋረጫ ከማዕከላዊ አካባቢ ወደ ደቡብ ሱዳን ጭምር የሚሄዱ ተሽከርካሪዎች የሚያቋርጡበት መስመር ነው። የተለያዩ ከባባድ ጭነቶችን የሚያቋርጥ መስመር ከመሆኑ አኳያ የትራፊክ አደጋ ቁጥር አደጋዎች ይከሰታሉ በተደጋጋሚ። እንግዲህ መንገዶች ላይ የሚሰሩ የምልክት የኢንጂነሪንግ ስራዎች እንደተጠበቁ ሆኖ በዋናነት ግን በእኛ ዞን ተጨባጭ ለአሽከርካሪዎች የግንዛቤ ማስጨበጥ ስልጠና መስጠት አስፈላጊ ከመሆኑ አኳያ
ይህም በትኩረት የመስጠት ስራ የሰራንበት ሁኔታ ነው ያለው። እንግዲህ ከዚህ በኋላ የቁጥጥር ስራን ቦንጋን ማዕከል አድርገን በሁሉም መዋቅሮቻችን ወጥ በሆነ መንገድ ሰርተናል። እንግዲህ ታስተውሉ እንደሆነ አንዱ የትራፊክ አደጋ መንስኤ ትርፍ መጫን ነው። ትርፍ መጫን ላይ ትርፍ ጭነት የሚጭኑባቸው የትርፍ መቀመጫ ወንበሮችን፣ ጀሪካኖችን፣ ምኖችን እያወረድን የማቃጠል የማጥፋት ስራዎችን በተደጋጋሚ ስንሰራ ነበር። አሁን ከዚህ ቀደም ቦንጋ ከተማ ውስጥ 3 እግር ተሽከርካሪ ባጃጅ ላይ ትርፍ 4፣ 5፣ 6 መጫን ልምድ ሆኖ ነበር። ተቆጣጣሪ የቆመ ባጠገቡ ጭኖ ያልፋል። ይሄ አሁን የለም። ሌላው የአንድ ተሽከርካሪ ደህንነቱም የተሳፋሪንም የራሱን ደህንነት ማስጠበቅ ቻለ ማለት መጀመሪያ የቀበቶ ማሰር ነው። አደጋ መከላከያ የአንድ አሽከርካሪ ቀበቶ ማሰር አለ። ይሄ የሚታወቀው ከዚህ አዲስ አበባ ስትሄድ ሰበታ ስትደርስ አዲስ አበባ ላይ ያስቀጣል የሚል እሳቤ ነው ያለው። ግን አሁን ቦንጋ ሲገባ ምን ካፋ አካባቢ ሲገባ ቤልት ያለ ማሰር ያስቀጣል። በአዲሱ አዋጅ 557/2016 አም በወጣ በፌዴራል በሚኒስቴሮች ምክር ቤት ጸድቆ በወጣ ደንብ ላይ ያው በሀገራችንም እንደ ሀገር በአንድ እንደ ቦንጋ ከተማን ብቻም እንደ ፌዴራል የወጣ ደንብ ወደ ታች ወደ ዞን ክልልና ዞኖች ወርዷል። ሲወርድኛ ስራ ላይ ስንገባ አዲሱ አዋጅ ይዘን ገብተናል። አዋጁ እኛን ስራ ላይ የሚያስገባ ስራ የሚያሰራ ለንቃት የሚመች ስለሆነ እኛ ወደ ስራ በመግባታችን ይታወቃል። ሆኖም በአዲሱ አዋጅ ላይ ስንሰራ ብዙ እርካታ አግኝተናል። አዲሱ አዋጅ የጀመርነው ተግባር ቦንጋ ከተማ ጀመርነው 13 በቀን 13 3ኛው 2017 ጀምረን እስከ ዛሬ ባለው ጀምረናል። ግን እስከዛ ያለው ላይ እጅግ በጣም ለውጦች እየታዩ ነው አሉ። ለውጦቹ መታየቱ በነዝ የሚገለጽ ሳይሆን ታች ያለው ህብረተሰቡ ገብታችሁ ብታናግሩ የተሻለ ለውጦች አሉ። ለምሳሌ አሁን ታክሲን ብናይ ከዚህ ሸታ፣ ከዚህ ዩኒቨርሲቲ፣ ከዚህ ካይከላ የራሱን ታሪፍ ከተማ አስተዳደሩ አውጥቶ ህጋዊ አድርጎ በዚህ መሰረት ሰው በሚገባበት ልክ እና በሚያውቀው ልክ የመንገድ ትራንስፖርት እንዳቅሙ ጠይቆ ዋጋውን አውቆ መንግስት ባወጣው መመሪያ መሰረት ተግባራዊ እያደረገ ነው። ሌላው ባለ 2 እግር ሞተር አሽከርካሪዎች እንግዲህ የሞተር ቁጥር ተሽከርካሪ ቁጥር በአካባቢያችን በጣም እየበዛ ነው። ሄልሜት ያለ ማድረግ ያስቀጣል። ሄልሜት እንግዲህ ከአደጋ አሽከርካሪው እንዲጠበቅ ጭንቅላት መትረፍ ከሞት ሊያድን ይችላልና በድንገትም በቴክኒክ ብልሽትም የሚደርሱ አደጋዎች ሲኖሩ ያን ያግዛልና ሄልሜት ያለ ማድረግ ያስቀጣል። ከዚያ አኳያ በተደረገው ቁጥጥር ስናይ አብዛኛው ሄልሜት ያደርጋል፣ ያላረጉት ላይ ቅጣት ስለሚያስወስድ ይህም የተጀመረበት ሁኔታ ነው ያለው። እንግዲህ ከዚህ ባሻገር በየትምህርት ቤቱ በየሃይማኖት ተቋማት በእድሮች ሰዎች በሚሰበሰቡባቸው በመንገድ ዳር ቀበሌያትም ጭምር ክበባትን ኮሚቴ በማቋቋም እየተሰሩ ያሉ ሰፊ ስራዎች አሉ። ቅቦች የመንገደኛ ማቋረጫ ዜብራ ላይ ቅብ የመቀባት እና አጠቃላይ ለአደጋ የሚያጋልጡ እግረኞች እግራቸውን ይዘው እንዲሄዱ ግንዛቤ ማስጨበጥና የመቆጣጠር ስራዎች። በነገራችን ላይ አሁን ህጉ ላይ ደንቡ ላይ አሽከርካሪ ብቻ ሳይሆን ተሳፋሪም የሚቀጣበት ሁኔታ አለ። ተሳፋሪ ብቻም ሳይሆን እግረኛም የሚቀጣበት ሁኔታ አለ። እግረኛም ተሳፋሪም አሽከርካሪ ብቻም ሳይሆን ተቆጣጣሪም ጭምር ሲያጠፋ የሚቀጣበት ስርዓት ተበጅቶለታል። እዚህ ላይ ህብረተሰቡ ህግን ማክበር አለበት። ህግ ያላከበሩትን ደግሞ እንዲማሩ መረጃ የመስጠት የመጠቆም ስራ ትኩረት አድርጎ ማገዝ መቻል እንዳለበት መልእክት ለማስተላለፍ እወዳለሁ። በዋናነት ያው የአዲሱ የሚኒስትሮች ምክር ቤት አዋጅ 557/2016 አዲስ ህግ ሆኖ በሚኒስትሮች ምክር ቤት ጸድቆ በፓርላማ ጸድቆ ወደኛ ተግባራዊ እንዲሆን ወርዶልናል። ይህ ህግ እንግዲህ በአዲስ ህግ ሆኖ ሲመጣ ከዚህ ቀደም አዋጅ 395/2009 የሚባል ህግ ነበር። ያን ህግ ሙሉ በሙሉ ሽሮ ነው የመጣው። በመሰረታዊነት ይሄ ህግ እንግዲህ ሲመጣ በሀገሪቱ ያለው አጠቃላይ የህግ ወጥነትን ከማስቻል አኳያ የቅጣት መጠንን
አስተማሪ ያለመሆንን ከዛ ውጪ አደጋ ከመከላከል አንጻር እና እንዲሁም የቅጣት ወሰኑን አሻሽሎ እንደ ሀገር ወጥ ሆኖ የመጣ ህግ በመሆኑ እንደ ሀገር እኔም እንደ አንድ የህግ አስከባሪ ትልቅ ምስጋና አለኝ። ይህ ህግ እንደ ሀገር ተግባራዊ በመሆኑ እና ይህን ህግ እንግዲህ ወደ መሬት አውርደናል። በአዲሱ ለውጥ አንድ አሽከርካሪ የትኛውም አሽከርካሪ በቃ ጎማ የተባለው አሽከርካሪዎች ያለ ሄልመት ያለ ቀበቶ ስልክ ማናገር፣ ጫት እየቃመ ማሽከርከር፣ ደርቦ መቆም የተለያየ ደንቦች አሉ። ማት ደንቦች አሉ፣ ማት አንቀጾች አሉ። እነዚህ በወጡት ላይ ተግባራዊ አድርገናል። ተግባራዊ ስናደርግ ከተማ ውስጥ ነው እየሰራን ያለ ነው። እንደምታየው ከተማ ላይ ከባጃጅ እስከ ሞተር ከሞተር እስከ መኪና ያሉት እንደምታዩት ህግና ህግን በተከተለ ሁኔታ ነው አሁን እየሰራለሁ ይሄድን ያለ ነው። ከአዋጁ ጋር የተያዘው በከተማ ታክሲም ጀምረናል፣ በባጃጅም ጀምረናል፣ በሞተሮች ጀምረናል፣ በትላልቅ መኪናዎች በጭነት መኪናዎች ጀምረናል። በቃ ልምድ ሆኖብናል። ትራፊኮችም እኛን እያስተማሩ ነው። ምናልባት ባጃጅ ላይ ያለው ነገር ባጃጅ ላይ የቤንዚን ውድነት ነው ችግር የፈጠረ ያለው። ይህንንም ደግሞ መንግስት የራሱን የሆነ ታሪፍ አውጥቷል። ያን ታሪፍ አውጥቶ በዛ ታሪፍ መሰረት እንዲቀበልና ህዝቡ አውቆ እንዲገባ እያደረገ ነው። ከነ ጭምር ባጃጅ ላይ አሁን ስንገባ ታሪፉ ስንት ነው ብለውን ካወቅን በኋላ ነው መሳፈር ያለብን እና ህዝቡ ይሄን አውቆ መንግስት ባወጣው ታሪፍ መሰረት የዚህ አገልግሎት ተጠቃሚ እንዲሆን የከተማ አስተዳደሩ የራሱን ጥረት አድርጓል። ህዝቡም የራሱ የሆነ አቋም ሊኖረው ይገባል። እኛ በልምድ በሂደት በመጣንባቸው መንገዶች እኛ እንቅስቃሴ እኛ በሰራን ቁጥር ህብረተሰቡ የማገዝ ልምዱ እየጨመረ ይመጣል። እኛ ዝም ስንል ዝም ይላል። እኛ እንቅስቃሴ እያደረግን ስለሆነ የበለጠ እንድንጠናከር ጉለቶች እንዲታረሙ ሁሉም ሰው ነውና የሚሰራው ሁሉም ትክክል ነው ማለት አይቻልም። ጥፋት የሚያጠፋ የመንግስት አካል ሊኖር ይችላል። ይህም መረጃ በመስጠት በማጋለጥ ደግሞ የእኛ ሰው ችግሩ ምንድነው? ትርፍ ከራሱ ኪስ አውጥቶ ከከፈለ በኋላ ትርፍ ከፍያ ያለው መንግስት አልተቆጣጠረልኝም የሚል ቅሬታ ይመጣል። ለምን ከኪስ አውጥቶ መጀመሪያ ትርፍ ከፍለ ነው ትርፍ መንግስት አልተቆጣጠረም ብለህ የምትቃወመው? ስለዚህ ችግሩ ምንድነው? ተሳፋሪ በራሱ ህግ እንዲከበር በታሪፍ ብቻ እንዲከፈል አቋም አይዝም። አንድ ተሽከርካሪ ውስጥ 12 ተሳፋሪ 20 ተሳፋሪ ቢኖር አምስቱ ትክክለኛ በታሪፉ ነው መከፍለው ብለው ሲናገር ሌላው ይቃወማል። ይሄ ነው ህግ እንዳይከበር አላስፈላጊ ክፍያዎች እንዲፈጠሩ እያገዘ ያለው። በመጀመሪያ አጠቃላይ በዞናችን በሶስት ክላስተር አከፋፍለን ጌሻ ዳካ ክላስተር፣ ሽሽንዳ ከተማ ክላስተር እና ቦንጋ ከተማ ክላስተር ብለን ወደ 5000 አሽከርካሪዎችን ለማሰልጠን እቅድ ይዘን ከዛ ውስጥ ወደ 4200 እና ከዛ በላይ የሚሆኑ አሽከርካሪዎችን በህጉና በአመታዊ ተሃድሶ ስልጠና ጋር አገናኝተን ሙሉ ስልጠና ሰጥተናል። ይህን ከሰጠን በኋላ በየማህበራዊ መስኩ በየትምህርት ቤትም ለማህበረሰቡም ለባለ ድርሻ አካላትም ለተቆጣጣሪ አካላትም በሙሉ ግንዛቤ ከሰጠን በኋላ አሁን ከጀመርን ከ14 ቀን በላይ ሆኖናል ይህን ህግ ከማስከበርና ከዚያ አኳያ እንግዲህ እንደ ዞናችን 5 ከተማ አስተዳደርና 12 ወረዳዎች አሉ። በአጠቃላይ 17 መዋቅሮች ናቸው ያሉትና በእነኛ 17ቱ መዋቅር ወጥ በሆነ አግባብ ህጉ ተግባራዊ እንዲሆን ከማስቻል አኳያ የፖሊስ አዛዥ፣ የመንገድ ትራንስፖርት ኃላፊ፣ ትራፊክ ተቆጣጣሪና የመንገድ ደህንነት ተቆጣጣሪ ኃላፊዎችን በዞን ማዕከል ለተደጋጋሚ መድረክ 2 ጊዜ መድረክ በማዘጋጀት በህጉ ላይ የጋራ ግንዛቤ ከወሰድን በኋላ በቅንጅት ስራው እንደሚሰራ በተናጠል ሳይሆን በቅንጅት ከማን ጋር ከዞን መንገድ ትራንስፖርትና የዞን ትራፊክ ፖሊስ የዞን መንገድ ትራንስፖርት ጋር ወረዳ ላይ ስንሄድ የወረዳ ፖሊስና የወረዳ መንገድ ትራንስፖርት በቅንጅት ነው ስራው የሚሰራውና በተናጠል የሚሰራ ስራ ስለሌለ በአብይና በቴክኒክ ኮሚቴ በአደረጃጀት እየተመራ በተገቢው መንገድ ህግ የማስከበር ስራዎች ተጀምሯል። በአጠቃላይ ያው ትራፊክ ሁሉም ቦታ መድረስ አይችልም፣ እውነት ነው። እያንዳንዱ ዛሬ ከቦንጋ መናሪያ የተሰማራ መኪና ጅማ እስከምደርስ ትራፊክ እያንዳንዱ መንገድ ላይ ባይቆምም የራሱ የሆነ ቀጠናዎች አሉ። ሆኖም ግን የኛ ህብረተሰቡ ትራፊክ መደገፍ አለበት።
ትራፊኩ አድራሻውን ያሳወቀ ነው። በሚዲያ ብትሎ በቴሌግራም በተለያዩ ነገሮች ላይ አድራሻ ያሳወቅን ነው። አጥፊ የሆነ አሽከርካሪውን ሰሌዳው በመናገር ታርጋውን በመናገር እያንዳንዱ ትራፊክ ስልክ አለው ሰተናል። እያንዳንዱ ተሳፋሪ ከመናሪያ ሲሰማራ ሲወጣ ከታሪፍ በላይ ሊያስከፍል ይችላል፣ ሊያመናጭቆ ይችላል፣ ኢላፊ ታሪፍ ሊጠይቆ ይችላል። ይሄ እንደዚህ አይነት የሚያደርጉት አሽከርካሪ እናንተን ሲያጋጥም ለምሳሌ በከተማ ከሆነ በሽብሩ ስልክ ላይ ይደወላል። ዞኑ ከሆነ በዛ ልክ እያንዳንዱ ወረዳው ስልክ ላይ ተለጥፏል። በዛ ልክ ላይ የኛ ህብረተሰቡ እኛን እየደገፈ አይደለም። ማህበረሰባችን ለአድባመቀ የሆነ አደርባይነት ነው የሚያሳየው። ለማን ነው የምንደግፈው? ለህገወጡ አሽከርካሪው ነው። ግን የኛ ህብረተሰቡ አሁን ግንዛቤ ውስጥ ገብቶ እየተዘረፈ ያለው እሱ ስለሆነ ትራፊኩ እሱ ለመደገፍ ስለሆነ የከፈለውን በሰዓት መናገር ነው። ትራፊኮች እየተቆጣጠሩ ነው። እውነት ለመናገር ትራፊክ እዚህ ከተማ ላይ ብቻ ሳይሆን ከዚህ ከከፋ ዞን እስከ ኦሮሚያ ድንበር ድረስ ስንሄድ የኛ ትራፊኮች በአግባቡ እየተቆጣጠሩ እየተከታተሉ ነው። እያጠፋን ያለ ነው እኛ ተሳፋሪዎች ነው። እውነት ለመናገር ለምሳሌ ከዚህ ጅማ ስንሄድ ምንከፍለውና ምንናገረው የተለያየ ነው። ምክንያቱም አማራጭ ስለሌለና እዚህ ላይ ይሄን ካልከፈላችሁ ይሄን አትገቡም በሚል ሰበብ ነውና ተሳፋሪው የራሱን መብት ሊያስከብር ይገባል። መንግስት ብቻው ምንም ማድረግ ላይ አይችልም። ትራፊክም በራሱ ምንም ሊያደርግ አይችልም። ከተሞች አካባቢም በተለያዩ ቦንጋ ከተማ ላይ ከዚህ ቀደም የታክሲ አገልግሎት የሚሰጥ አማራጭ የትራንስፖርት አገልግሎት አልነበረም። ይህን አማራጭ የትራንስፖርት አገልግሎት የጀመርንበት ሁኔታ ነው ያለው። 30 ተሽከርካሪ ያለው አንድነት የታክሲ 2 ማህበር። ይሄ ማህበር እንግዲህ ሰው በየፌርማታው በሚቆምበት ጊዜ ትግስት እንግዲህ በረከሰ ዋጋ አማራጭ የትራንስፖርት አገልግሎት እጠቀማለሁ ማለት ታክሶ ተሽከርካሪ እስኪሞላ ጠብቆ መሳፈር ነው። ስለዚህ አማራጭ እያስቀመጥን በተወደደው እንግዲህ አንድ ሀገር ላይ ባስ አለ፣ ፕሌን አለ፣ ትሬን አለ፣ ሞተር አለ፣ ብዙ የታክሲ ትራንስፖርት አማራጮች አሉ። የሚወደድ አለ፣ የሚረክስ አለ። ስለዚህ የሚረክሰውን ደግሞ እጠቀማለሁ የሚል ደግሞ ሰዓት ታክሶ ጠብቆ መጠቀም የአንድ አካባቢ የአንድ ከተማ ህግ ነው። ስለዚህ ነገም ደግሞ ከተማው ሲያደርግ ትልቁ ባስም ይመጣል ማለት ነው እና ከዚህ አኳያ እዛ ጋር የተወደደውን ጨመረብኝ ከማለት የተገኘውን አማራጭ መጠቀም ልምድ ማድረግ ያስፈልጋል። ከዚህ አኳያ ታክሲዎች ሄዶ ሲቆሙ ቶሎ ያለውን አማራጭ ያለመጠቀም ችግሮች ሲነሱ ስለምሰማ ነውና ይህን ማድረግ ያስፈልጋል የሚል ሀሳብ ነው ያለኝ። በዋናነት እኛ እንረዳለን። የምንረዳው ችግሩን ከምን አንጻር ነው? አንደኛ ከዚህ ቀደም የነበረ አዋጅ 395/2009 የነበረ ህግ አስተማሪ የሆነ ህግ አልነበረ። ለምሳሌ አንድ የህዝብ ትራንስፖርት ቅጥቅጥ የመጫን አቅሙ 24 ሆኖ ያለ 50 ሰው ጭኖ ቢሄድ የምትቀጣው 150 ብር ነው። ስለዚህ የህጉ ልልነት እጅግ በጣም ለህግ አስከባሪውም የህግ የማስከበርን ቁመና የሸረሸረ ነበር ማለት ይቻላል። ያን ግን ሳናስከብር ቀርተን አይደለም። 150 ብሯን ቢሆንም ለአስተማሪነቱ ስለሆነ እንቀጣለን። ማህበረሰብም ግንዛቤም ነበር፣ ግን ለውጥ ሊመጣ አልቻለም። አንዱ የህግ ልልነት ነው። ሁለተኛ ማህበረሰባችን የሚደርስበትን በደል በግልጸኝነት ከጥርጣሬ በጸዳ አኳኋን በግልጸኝነት ለኛ ከመግለጽ አኳያ ጉለቶች ነበሩ። ይሄ ምን ለማለት ፈልጌ ነው? አንዳንድ የህብረተሰባችን ክፍል ከአንድ ቦታ ወደ አንድ ቦታ በሰላም ሊድረስ የሚል ኮንሰፕት ነው ያለው፣ እይታ ነው ያለው። ትራፊኩን ሲጠይቅ በትክክል የሚገልጹ ውስን አካላት ናቸው። ያን ኮምፕሊትሊ ሲገኝ እርምጃ ይወሰዳል። ነገር ግን በእኛ በባለሙያ በኩልም አንዳንድ ትራፊኮቻችን ከዚህ ቀደም በነበረው ክፍተት በዲሲፕሊንም ጠይቀን ከሙያም ያነሳ ነው ያሰናበትናቸው ትራፊኮች ሁሉ አሉ። ምክንያቱም አብሶሉት የሆነ ፍጹም የሆነ ባለሙያ ይኖራል ብለን ስለማናስብ ማለት ነው። ለዚህ እንዲሁ ስራው ራሱ በባህሪው ተጋላጭ ነው። ለኪራይ ለምን ተጋላጭ ነው? ያንን ተጋላጭነትን ከመቅረፍ ከማስተካከል አኳያ በርካታ ስራዎች ተሰርተዋል። እንደኛ እንደ ከፋ ዞን አዳዲስ ትራፊክ ፖሊሶችን አሰልጥነናል።
ዲሲፕሊን ችግር ውስጥ የገቡትን ገምግመን አርመን እርምጃ ወሰድናቸውና ዘርፍ ቀይሮ እንዲሰሩ ያደረግናቸው ሁሉ አለ። ያ እንደተጠበቀ ሆኖ ነገር ግን በህብረተሰቡ ውስጥ ያለው እይታ እንዶ ለህግ አካል ተባባሪ ከመሆን ይልቅ ለረዳትና ለሾፌር የመወገን ባህሪ አለ በግልጽ ቋንቋ። ስለዚህ ተሳፋሪው ዋጋውን አውቆ የሚከፍለው ነው። እምቢ ካለ ያለ መጫንና ለህግ አካል ማሳወቅ መቻል አለበትና እኛ ተሳፋሪዎች ነን አደርባይ ሆነን እንደገና መንግስት ላይ ወስደን የምንለጥፈውና እዚህ መናሪያ አካባቢ ያለውንም ነገር በደንብ አድርገን መናሪያ ላይ የሚያወጡት ገንዘብ አለ ነው የሚባለው። ያን ገንዘብ መንግስት ተከታትሎ ለመናሪያ ላይ የሚደረገውን ህገወጥ የሆነ ተግባራት ማስቆም መቻል አለበት። ከዛ ውጭ ግን እኛ ተሳፋሪዎች ለህገወጥ ስራ ተባባሪ ሆነን የምንከፍለው ነገር ከራሳችን ነውና እኛ መንግስትን ካልተባበርን ትራፊክን ካልተባበርን ትራፊክ በራሱ ምንም አይደለም። ስለዚህ ሌባ እንኳን ቢኖር ከህብረተሰቡ ጋር በመተባበር ነው ሌባ ማውጣት የሚቻለውና ከኛ በኩል ብዙ የሚቀረን ነገር እንዳለ ነው የሚሰማኝ። ትራንስፖርትና ኑሮ የተቆላለፈ የተቆራኘ ነው፣ የሚነጠል አይደለም። ስለዚህ አገልግሎት ሰጪውም ተቀባዩም አገልግሎት የሚሰጠው አሽከርካሪም ይሁን ባለ ንብረት እኔ በመሰጠው አገልግሎት ህብረተሰቡ እየረካ ነው ወይ ምን ቅሬታ አለ የሚለውን ነገር መንግስት ስለሚቆጣጠረው ብቻ አስቦ ሳይሆን ቆም ብሎ ማየት ያስፈልጋል ማለት ነው። ለዛ ሰው አማራጭ ይፈልጋል። ሲወደድበት አብዛኛው ሰውም አስተውላለሁ በቅርብ ጊዜ ቤንዚን መወደድ ጋር ተያይዞ ሰው ባጃጅ በእግር ሁሉ መጓዝ ጀምሯል። ይወስናል ሰው። ስለዚህ እዛ ጋር አገልግሎት ሰጪው ተመጣጣኝ ክፍያ ለሚሰጥ አገልግሎት ለማግኘት ማሰብ መቻል አለበት። ስግብግብነትም ጥሩም ስለ አይደለ ይሄ አንድ መያዝ አለበት። ሁለተኛ አገልግሎት ተጠቃሚው ደግሞ የሚያጋጥሙ ችግሮች ሲኖሩ መረጃ በመስጠት መኮነን ብቻ ሳይሆን መቃወም ብቻ ሳይሆን ያሉ ችግሮች ፈታኝ ሁኔታዎችም ስለሚኖሩም ጭምር ነው። ሀገራዊ ዓለም አቀፋዊ ሁኔታ በተለይ አሁን ነዳጅ አቅርቦት ላይ የቤንዚን አቅርቦት እጥረት አለ። እውነት ለመናገር አጥሮም እየመጣ ያለው ለህገወጥ ተግባር በህገወጥ መንገድ ሲወጣ ይስተዋላል። እዚህ ላይም አሁንም ተባባሪ የሆነ ያለ ማን ነው? አሽከርካሪም ተባበራል። ቤንዚን ከማደያ የሚወጣው በባጃጅ ነው፣ በተሽከርካሪ ነው፣ በሞተር ነው። ህገወጥነትን ሁሉም መቃወም መቻል፣ ያለ መደገፍ፣ ያለ መተባበር ያስፈልጋል። ያ ነው ችግሩ እንዲባባስ እያደረገ ያለው። እንግዲህ ባጃጅ በህገወጥ መንገድ ቤንዚን ወስዶ የሆነ ቦታ በሃይላንድ ራሱ እየሸጠ ራሱ ስራ ሲባል ቤንዚን እጥረት አጋጥም የሚል አካል ስላጋጠመን ነው፣ ግልጽ መናገር ስለሚያስፈልግ ነው። እና ከዚያ አኳያ ተቆጣጣሪዎች ዘንድም አሁን የተጀመሩ በትራፊኮች በመንገድ ተቆጣጣሪዎች በሁሉም አካባቢዎች ወጥ እንቅስቃሴ ተጀምረዋል። ስለዚህ የጀመራችሁትን ስራ ማጠናከር፣ ህብረተሰቡ ስራ ስንሰራ ምን ያክል እንደሚያመሰግነን ሰሞኑን ከሚደረገው እንቅስቃሴ ማስተዋል ይቻላል። ሁሉም ወረዳዎች ላይ ሁሉም ከተሞች ላይ ሰው እያመሰገነ ነው። ይቀጥላሉ ወይ ነው ጥያቄው። እንዲቀጥል ደግሞ የጀመርነውን ስራ አጠናክረን መስራት፣ የህግ የበላይነት እንዲከበር ማድረግ። የኛ ህብረተሰብ 200 ከሆነ 200 ነው፣ 250 ከሆነ 250 ነው፣ 300 ከሆነ 300 ነው እንጂ ኢላፊ የሆነ ታርፍ ከከፈለ በኋላ እኔ 200 ነው ብከፍል ብል ትራፊክ ጦንቃይ ቀላቢ ስላልሆነ በዚህ ላይ ህብረተሰቡ ይደግፈና እኛ ይሄ ደንብ 557ቱ ሁሉንም ይቀጣል። 557 ሁሉንም ይቀጣል። እግረኛውን ይቀጣል፣ ጋሪውን ነጂውን ይቀጣል፣ አሽከርካሪውን ይቀጣል፣ ባለ ገራጅ ቤቶቹን ይቀጣል። ስለዚህ በ557 በዚህ ደንብ በወጣው አዋጅ ላይ እግረኛ ምን ያክል ይቀጣል፣ ግራ መስመሩን ለራሱ የተፈቀደው ነገር ሳያደርግ ይቀጣል። ጋሪ የተባለው በራሱ እንደዛም ባለ ገራጅ ቤቶች ይቀጣሉ። ባለ ገራጅ ቤቶቹም በዛ ልክ የሚቀጡበት አግባብ ስላለ ይሄ ደንብ ሁሉንም ስለምቀጣ ዋንኛው ትልቁ ነገር ህብረተሰቡ ትራፊክ ፖሊሲን ይደግፍ። እኛ ደግሞ ከህብረተሰቡ ጎን ሆነን ህብረተሰቡን የተሻለ ነገር ለማድረግና አጥፊ ሆነ እኛ ጋር ትራፊክን ይቀጣል። እኛ ለምሳሌ ትራፊክ ሆነን ጉቦ ከጠየቅን፣ ጉቦ ከተቀበልን፣ ተሳፋሪን ካመናጨቅን የኛ ተገልጋይ ደንበኛችን ስለሆነ እነዚህን ካመናጨቅን በዲሲፕሊን እንከሰሳለን። በዛ እስከዛ ጭምር እርምጃ ስለምወሰድ በዚህ በኩል ህዝቡ እኛን ይደግፍና እኛ ደግሞ የተጀመረው አሁን ጥሩ ነው ያልነውን ስራ ህዝቡም ደግሞ ነገ የተሻለ እርካታ አገኝቶ እኛ እስከመደግፍ ድረስ ህዝቡ ይደግፈን የሚል ሀሳብ ነው አለኝ። መቻል አለብን ነው። ይህን በተደጋጋሚ በተለያዩ ሚዲያዎችም አውርተናል፣ ተነጋግረናል። ይሄ ማለት ግን ፈጽሞ ሙሉ በሙሉ ለአሽከርካሪና ለረዳት ወግኗል ያልኩ አይደለም። በአመዛኙ የመወገን ባህሪ ስላለ ነው። ስለዚህ ችግሮቹ የሉም ማለት አንችልም ያልኩት ከዚህ ኮርነር ተነስቼ ነውና
ዞሮ ዞሮ እነኚህን ችግሮች አሁን ከመቅረፍ አንፃር እውነት ለመናገር እስከዛሬ በርካታ ትግሎችን አድርገናል ይሄን ነገር ለማስተካከል። አሁን ደግሞ በአዲሱ አዋጅ ያው ህብረተሰባችን የሚሰጠን አስተያየት ስላለ ህጉ ሲተገበር አስተማሪ ስለሆነ አንደኛ ትርፍ መጫናውን ቀንሷል። እንደውም ወደ መጥፋት መቀነስ ብቻ አይደለም ወደ መጥፋት እየመጣ ነው እንደ ዞናችን አዲሱ ጊዜ። ምክንያቱም አንድ አሽከርካሪ ትርፍ ሰው ከጫነ 1500 ብር የሚቀጣው ድሮ 200 ብር የነበረ 150 ብር የነበረ አሁን 1500 ብር ቅጣት። ትርፍ ጫነ የሚለው ቋንቋ ብቻ ማለት ነው። ሲደመር 10 ሰው 24 ወንበር የመጫን አቅም ያለው መኪና እዛ ላይ 10 ሰው ትርፍ ቢጭን በእያንዳንዱ ሰው 100 ብር ይቆጥራል ህጉ። 1500 ብር ሲደመር 10 ሰው ማለት 1000 ብር ነው። 2500 ብር ይቀጣል። ስለዚህ ትርፍ ሰው አይጭንም አሽከርካሪ። ይሄ አንድ ለውጥ ነው ለኛ። ነገር ግን ትርፍ ተጭኖ ሰው እንዳይጫን ስንል ትራፊክ ወዳለበት ቦታ ላይ ህዝባችን ይመጣና በእግር ያልፋል። ትራፊኩ መኪናን አቁሞ ተቆጣጥሮ ባዶ መሆኑ አረጋግጦ ሲልክ በእግር ገበያተኛ ይመስል ተሽከርካሪውን አሳልፎ ከፊት ለፊት ከ5 ኪሎ ሜትር በላይ ተጉዞ ሄዶ የሚሳፈር ህዝብ አለ ተባባሪ። ይሄ ለአብነት መጥቀስ ይቻላል ጥቂት ወረዳዎች ላይ በዞናችን ማለት ነው። ለዚህ የመታረም አለበት በህዝባችን በኩል። ይሄ ህዝባችን ሙሉ በሙሉ ሳይሆን ጥቂት የህዝባችን አካላቶች ይሄን ይተባበራሉ ለሾፌርና ለረዳት ማለት ነው። ለዚህ ትራፊክ ፖሊሱ የት ነው የሚተሩት ብሎ ሲጠይቅ አይኛ ተላላፊ ነን፣ ገበያ እየሄድን ነው፣ ለቅሶ እየሄድን ነው የሚል መልስ የሚሰጡ በርካታ አሽከርካሪዎቻችን አሉ። አንዱ ይሄ ነው። ስለዚህ ከዚህ አኳያ ይሄ በህብረተሰባችን ቢታረም፣ ከዛ ውጪ ህጉን አሁን ትርፍ ማስቆም ሲንጀምር አሽከርካሪና ረዳት በህዝብ ላይ ምን እየጫነ ነው? ከታሪፍ በላይ ክፍያ እየጫነ ነው። ከታሪፍ በላይ ክፍያ እየጫነ ነው። ለዚያው እንደ መፍትሄ ብለን የወሰን ነው። አንደኛ ከዚህ ቀደም የተለመዱ ጥያቄዎች አሉ። ተለምዳዊ ጥያቄ ትራፊክ ፖሊሱ ስንት ከፈላችሁ ብሎ መጠየቅ ነበር። ስንት ከፈልክ ብለ ሲጠይቆማ የከፈለበትን ሲናገር እኔ ጠላት ሆናለሁ በሚል እሳቤ አይናገሩም ነበር። ስለዚህ ምን አይነት ቴክኒክ መጠቀም አለብን? አንደኛ ከታሪፍ በላይ የሚከፈለው ክፍያ በኢንፎርማል በሆነ መንገድ መረጃ እየሰማን ስለሆነ የከፈሉትን ከታሪፍ በላይ የሚከፍሉትን ጥያቄ ነው ምን ጠይቆ ስንጠይቅ በድንገት እዛ ውስጥ እናው በትክክል ከፍለና 300 ብር ይላል። ለምሳሌ ጅማ 247 ብር ነው ሲጠይቆ 300 ብር ነው የከፈላችሁ ስል አዎ ይላል። እኛ ታሪፉን እናቃለን፣ አሁን ላፊ ተከፈለውን እናቃለን። በዚህ መሰረት ተገቢው እርምጃ እንወስዳለን፣ ለህዝብ ገንዘብ እናስመልስበት ሁኔታ አለ። ይሄንን አሳምኗቸው ነው ሾፌርና ረዳት አሳምኗቸው እሺ ብለው ነው የሚሄዱት። በቃ 247 ወይ 250 ከፈልን ብላችሁ ሄዱ ነው እንጂ የሚለው 300 ብር ላፊ የከፈሉትን እንዳይናገር አሳምኗቸው ነው የሚሄዱት። ይሄ ለምንድን ነው የሚለው ነገር ስመጣ ህዝቡ ለኛ ግልጸኛ አይደለም። ሁለተኛ ስልክ ቁጥር አሁን በሚዲያ አውለናል። የነን ስልክ አሁን በማህበራዊ ሚዲያም ፖስት ተደርጓል። በዛ ስልክ ለኔ መደወል ይችላል። ቅሬታ አለበት ሰው በግልጽ በየን ያህል ሰሌዳ ቁጥሩ እንደዚህ የሆነ ተሽከርካሪ ይህን ያህል አስከፍሎኛል ብሎ ለኔ ኢንፎርም መደወል ይችላል። 24 ሰዓት ስልክ ክፍት ነው። በተመሳሳይ የወረዳ ሁሉ ትራፊክ አስተባባሪው ስልክ ኦንላይን ላይ አውለናል። ይሄን አማራጭ ተጠቅሞ ህዝባችን ከኛ ጎን ይሁን ነው የምንለው። ይሄን ካደረግን ከታሪፍ በላይ ክፍያውንም ስርዓት ማስያዝ እንችላለን። ይሄን ስንል ከቦንጋ ሚዛን ብቻ ሳይሆን ከቦንጋ ጂማ ብቻ ሳይሆን አጠቃላይ ጌሻም ዴቻም ጣሎም በዞናችን ባሉ አጠቃላይ ወረዳዎችም ከተማ አስተዳደሮችም የሚደረጉን የትራንስፖርት ጉዞ ላይ ቅሬታ ያለበት ሰው ፌስቡክ ላይ ፖስት ስለተደረገ ማህበራዊ ሚዲያችን ላይ ፖስት ስለተደረገ በከፋ ዞን ፖሊስ መምሪያ ማህበራዊ ገጽ ተለቋል። አይቶ ያንን መደወል ይችላሉ። ክቡራትና ክቡራን ተመልካቾቻችን አዋጅ ቁጥር 557/2016 በከፋ ዞን እንዴት ስራ ላይ እንደዋለና አተገባበሩ በተመለከተ የዳሰስነው ዝግጅት ቀደም ሲል የተከታተላችሁትን ይመስል ነበር። በሌላ ዝግጅት እስክንገናኝ ቸሩን ተመኘን። ሰላም።